ሰላም አሁን ላይ ራሷን ምንም አታውቅም። ራሷን ስታለች። አሁን ላይ ልጄን እያለች የምትጠራት ብሌንና ቃል ይሄን ሁሉ ነገር ስታውቅ በንዴት እየተቃጠለች ነው። በኃይሉ አይሆንም፣ እንዴት እንደዚህ ይከሰታል? እሷ ራሷን ከሳተች ምንም ማግኘት አንችልም በማለት ከራሱ ጋር ሙግት ይዟል። ብሌንን እና በኃይሉ አንድ ጋር ሆነው ሰላምን ወደ ቃል ተነግረው እና ሁሉ ነገር ተበላሽቷል። አሁን ላይ ልጄን ብላ እየጠራቻት ያለው ብሌንን ነው። ብሌንም ይሄንን አጋጣሚ ስታገኝ በጣም ደስ ብሏት ልጅሽ ነኝ በማለት ተቀብላለች። ይሄ እንዴት ሊሆን ይችላል? ይህን ነገር ካላስተካከልክ በኋላ ላይ አደጋለሁ በማለት ትነግረዋለች። በኃይሉም አይሆንም በማለት ወደ ቤት ይመጣና እኔ የማቀው ሐኪም ዶክተር አለ እሱ ጋር እንውሰዳት በማለት ብሌንን አሳምኗት ወደ ዶክተሩ ጋር ይዟት ይሄዳል። ዶክተሩ ጋር ይዟት ሲሄድ እዛው ትተዋት ወደ ቤት ሲመለሱ እንዴት ተናት እንመለሳለን በማለት ብሌን ትጠይቃለች። በኃይሉም ከፈለግሽ ሂጂ፣ ካልፈለግሽ እንደፈለግሽ ሆኜ ሁለተኛ ከኔ ጋር እንዳትመጪ በማለት ብሌንን ትተዋት እኔ ወደ ስራ ልሄድ ነው በማለት ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነዳኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አደራን ይዘን መጥተናል ማለት ነው። አደራ ከዚህ በፊት እንዳየነው አቶ በኃይሉ ለሰላም ይደውልላትና ያው በጋርዱ ነው ያስደውልላት ነበረ። አስክሬኑን ሲቀብሩ እንዳየና ቪዲዮ መረጃም እንዳለ ሲነግራት ሰላም ራሷን በመሳት ነበረ ሁሉ ነገር መርሳት የጀመረችው። ይህን ነገር እያየችውም ቃል በጣም ተገረምና እሷ በአንድ በኩል ደስ እያላት ነበረ። ነገር ግን ራሷን ስታ በነበረበት ስትነሳ ምንም ነገር ማወቅ ስለማትችል ለሰላም ሁሉን ነገር እየነገረቻት ነበረ። ሰላም ግን በዛን ሰዓት ራሷን መቆጣጠር አቅቷት ሌላ ዓለም ውስጥ ነው ያለችው። ብሌንም ይህንን አታውቅም ነበር። እናቷ ጋር ቃል ትደውልላትና ብሌን ወደ ቤት ቶሎ መመለስ አለብሽ፣ ሰላም ምንም አታውቅም ራሷን አሟታል በማለት ትነግራታለች። ብሌንም ትደነግጥና ከእናቷ ጋር ሆና ወደ ቤት ትመጣለች። ለበኃይሉም ትደውልና ሁሉ ነገር ተበላሽቷል፣ ድብልቅልቁ ወጥቷል ብላ ትነግረዋለች። ምንድነው የተፈጠረው? አሁን ምን እንዳረኩልሽ ብታቂ እሺ 20%፣ 10%፣ 30%፣ 40፣ 50 እያለ ከዚህ በላይ ምን እንዲሰጥሽ ነው የምትፈልጊው በማለት ሲጠይቃት ምንድነው የምታወራው? አሁን እህትህ አብዳልሃለች ስትለው አይሆንም እየቀለድሽብኝ ነው ይላታል። እውነቴን ነው አሁን ላይ ሁሉ ነገር ተበላሽቷል ስትለው ይሄማ ሊሆን አይችልም በማለት በኃይሉም በጣም ይናደዳል። እንዴት እንደዚህ ሊሆን ይችላል ብላ ትለዋለች። እሺ በቃ ራሽን አረጋጊ፣ እሷንም አረጋጊያት ብሎ ይላታል። በዚሁ አጋጣሚ ብሌንና እናቷ ይመጣሉ። በር ላይ መጥተው ስታይ እሷ እንዴት አንቺ እንደፈለግሽ ትሽከራከሪ ያለሽ ምንድነው ችግርሽ? አንዳንድ ጋር ያልሽ ድቃላ እንዳታመጪ ብላ ስትላት እናቷም የብሌን ያሳድግጃትም እናት ልጅንማ እንደዚህ እንዳታያት የኔ ልጅ እንደዛ አይደለችም በማለት ትነግራታለች። ይህ ሁሉ ስትናገራት ብሌን ምንም ነገር መናገር ስለማፈልግ ትተዋትና በቃ ወጂ በሩን ለቅቅ አድርጌ ልግባ ብላ ስታያት እትዬ ራሷ ሌላ ዓለም ውስጥ እንዳለች ስታይ በጣም ትደነግጥና እትዬ በቃ ተይው ይሄን ብላ ሳህኑን ትቀማታለች። ልጄ ነሽ አንቺ አይደለሽ ስትላት እሷን ለማረጋጋት ብላ አዎ ልጅሽ ነኝ ብላ ትላለች። ለብሌን አሳዳጊ እናት ሰላም ወላጅ እናቷ እንደሆነች ተነግሯታል። እሱም የነገራት
ሰለሞን ነበረ። ይሄን ሁሉ ነገር ስትሰማ ትደነግጥና ሊሆን አይችልም በማለት አቶ በኃይሉ ጎረቤት ሌላ አዲስ ተከራይ አስመስሎ እየቀጠራት ነበረች። እያንዳንዷ መረጃ ለሱ አመታ ትነግረዋለች። ወይዘሪት ገነትም ነገሩን ሁሉ እንደሰማች እዛ ቤት ያለችው የተከራየችው ለበኃይሉ ትሄድና የብሌን እናት ሰላም እንደሆነች አውቃለች በማለት ስትነግረው እሱም ይደነግጣል። ይህማ ሊሆን አይችልም ብሎ ሲል እውነቱ ነገር ይሄ ነው ብላ ስትለው ቃል በዙ መካከል ትደውልና በቃ ነገሩ ሁሉ ተበላሸ፣ ሰላም እኮ ብሌንን ልጄ ነሽ በማለት ተቀበለቻት። እኔ ላይኗም ራሱ ጠላችኝ ብላ ስትነግረው ሊሆን አይችልም መጣሁኝ፣ ሐኪም ቤት እንወስዳታለን በማለት እሷን ያረጋጋታል። ብሌንም ነገሮቹን ለማረጋጋት እሷን ወደ ራሷ እንድትመለስ እያገዘቻት እንዳለ ነይ እንውጣና ወደ ውጭ እናውራ ብላ ስታወራት ምን እያደረግሽ ነው? አጋጣሚውን እየተጠቀምሽ ነው ወይ ስትላት እኔ እባክሽ እንደዛ እያደረኩ አይደለም እትዬ እንድትድን ነው ይሄን ሁሉ ነገር እያደረኩ ያለው። ከዚህ ሁሉ ሐኪም ቤት የትም ከምትሄድ ጠበል እንውሰድና እናድና ስትል ጠበል አያድናትም ስትል ዋናው ነገር እምነቱ ነው ብላ ትላታለች። ብሌንም የሆነ ነገር ብታረቂ እኔ ነግሬሻለሁ እናሽንም አንቺንም አታገኛቱም በማለት ለብሌን ትዝታለች። እሷም በአክሽ እንደፈለግሽኝ እኔ ምንም ነገር ስላንቺ ገንዘብ ስላንቺ እንትን አልጨነቅም፣ እኔ የምፈልገው እትዬ ብቻ እንድትድን ነው ብላ ትለዋለች። እንደዛ ከሆነ እሺ ብላ ስትላት በኃይሉ የሚመጣና ሄደህ ገብተህ ያ ስትለው ገብቶ ሲያት ያየውን ነገር ማመን አቃተው። አንተ ደግሞ ማነህ? ምን ልትሰራ ትመጣለህ ቤቴ ስትለው ወንድምሽ ነኝ ይላታል። እሺ ብሌንን ስጠይቃት ወንድሜ ነው ወይ ብላ ስትል አዎ ወንድምሽ ነው ብላ ትመልስላታለች። ብሌንን በኃይሉ ያሳምናትና ወደ ሐኪም ቤት ይዟት እንዲሄድ እኔ የማውቀው ዶክተር አለ በማለት ይዟት ከብሌን ጋር አብረው ይሄዳሉ። ይህን ሁሉ ነገር ቃል አብሬ ልሄድ ስትል አንቺ አትሄጂም፣ አይንሽን እንዳይሽ አልፈልግም፣ ውጭልኝ ከቤቴ በማለት ቃል ተናግራታለች። ቃልም ይሄን ስታይ በጣም ትናደድና ነገሮች ሁሉ ተበላሹ አይደለ፣ እኔ እንደዛ አይደለም የምፈልገው በማለት ከራሷ ጋር እያወራች እንዳለ ዳግም ይመጣና ምን ሆንሽ ነው ሲላት እናቴን አሞብኛል ዳግም ብላ ትመልስለታለች። ምንድነው ምክንያቱ ሲላት አላቅም ራሷን አሁን ላይ አታቅም በማለት ትነግረዋለች። አይዞሽ ምንም አትሆንም እሺ በማለት እሱም እያባብላታል። ምንም እንድትሆንብኝ አልፈልግም በማለት አጋጣሚውን ስለምፈልግ ዳግም ጋሻ ላይ ተደግፋ እንዲያባብላት ታደርጋለች። ብሌንም በኃይሉም ወይዘሪት ሰላምን ሐኪም ቤት ውስጥ ወስደው አደርሰዋት ይመጣሉ። እንዴት እንደዚህ ሊሆን ይችላል? እሷን እንዴት ነው እዚህ አድርጊያት እኔ ቤቴ ሄጄ ሰላምን እንቅልፍ ማገኘው? ዶክተሩም ከባድ ጭንቀት እንዳለባት ነው የተናገረው። እንዴትስ እንደዚህ ልኮን ቻለች? በማለት ከራሷ ጋር ጥያቄ ፈጥሮባታል። ይህን ሁሉ ነገር እያደረገ ያለው በኃይሉ መሆኑን አታውቅም። የብሌን እናት ነኝ ብላ የመጣችው ያልሞተችው ሞታለች ብሎ በሰው እያስደወለ እሷን እያስፈራራት እያለ ነገሮች ሁሉ እንደዚህ ሆነው እየቀሩት ይሄ ሁሉ እንደዚህ እያደረገው በኃይሉ መሆኑን ሁሉም ሲያውቁ ምን እንደሚፈጠር አናውቅም። ብሌን ነገሩ ላይ ትደርስበት ይሆን አትደርስበት ይሆን የሚለውንም ለቀጣይ ክፍል ይዘን እንመጣለን። ዳግምስ ምን ያደርግ ይሆን? አሁንም ድጋሚ ብሌንን ያግዛት ይሆን? ሰላምንስ ይረዳት ይሆን የሚለውንም እናያለን። ወይዘሪት አልማዝስ ተደብቃ ትቀር ይሆን? እስከ መቼ ድረስ ነው እንደዚህ የሚቀጥለው? የብሌን እናት መሆኗንስ ሰላም የሚታወቀው መቼ ነው የሚለውን አብረን ይዘን እንመጣለን። አብራችሁ ስለቆያችሁ ከልብ እናመሰግናለን። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያርግልን። ሁላችንም ለሀገራችን እንጸልያለሁ። አሪፍ
ቆይታ ነበር ያለው። አደራ ይህን ይመስላል። በጣም አንዳንዴ የሚያሳዝንም አለው። በጣም ነው። ብሌንና ሰላም ወይዘሪት ገነት በጣም ያሳዝናሉ። በኃይሉና ቃልስ የራሳቸው ችግር ስለሆነ እነሱ ምንም አይሆኑም። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ ሰላማችሁ ብዙ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።